የሰውነት ክብደት መቀነስ ከፈለጋችሁ እነዚህን 10 ምግቦች እንዳትመገቡ። እውነታው ይሄ ነው። ፋት ሎስ፣ የሰውነት ክብደት መቀነስ፣ ቦርጭ መቀነስ ሁሉም የራሱ ህጎች አሉት። እነዚህን ህጎች የማንከተል ከሆነ ለውጣችን እንዲዘገይ እናደርገዋለን። ክብደት እንዳትቀንሱና ለውጥ እንዳታዩ እንቅፋት ሊሆኑ የሚችሉ 10 የምግብ አይነቶችና ልማዶችን እንይ። ሰውነታችሁ ለ3 ነገሮች ሪስፖንድ ያደርጋል በፋት ሎስ ጆርኒያችሁ ውስጥ። የመጀመሪያው ካሎሪዎች ናቸው። ሁለተኛዎቹ የረሃብ ሆርሞኖች ናቸው ወይንም የረሃብ ስሜት። ሶስተኛው ደግሞ ራሳችንን የምንቆጣጠርበት ወይንም ያንን ፕሮግረስ ኮንትሮል ማድረግ ነው። አንድ ምግብ ውስጡ ያለው የካሎሪ መጠን ብዙ ከሆነ የረሃብ መጠንንም እንደዛው ይጨምራል ወይንም ደግሞ ምግብ ላይ ያላችሁን ኮንትሮል ያሳጣችኋል። በዚህም የተነሳ የሰውነት ክብደት የመቀነስ ሂደታችሁ ይቀንሳል ወይንም ይቆማል። በአንድ መጠኑ በዛ ባለ ምግብ ብቻ የሰውነት ክብደታችን አይጨምርም ወይንም ውፍረት አይመጣም። ነገር ግን በየዕለቱ ሳናስተውላቸው በምንሰራቸው ስህተቶች ምክንያት የሰውነት ክብደት እየጨመረ ይሄዳል። ዛሬ ያንን ነው የምናስተካክለው። 10ኛ ላይ የምናገኛቸው ፈሳሽ ካሎሪዎችን ነው። ፈሳሽ ካሎሪዎችን ማስወገድ አለባችሁ ክብደት መቀነስ የምትፈልጉ ከሆነ። ፈሳሽ ካሎሪዎች እንደ ጁስ፣ ስዊት ኮፊዎች እንዲሁም ለስላሳ መጠጦች ፈሳሽ ካሎሪዎች ናቸው። ፈሳሽ ካሎሪዎች የጥጋብ ስሜትን አይፈጥሩም። ነገር ግን በአንድ ደቂቃ ውስጥ ሳታስቡት ከ350 እስከ 400 ካሎሪ ልትጠቀሙ ትችላላችሁ። ለምሳሌ ምግብ በምትመገቡ ሰዓት አብራችሁ አንድ የማንጎ ጁስ ወይንም ለስላሳ መጠጥ ልትጠቀሙ ትችላላችሁ። ያ ፈሳሽ ካሎሪ በውስጡ ከ350 እስከ 400 ካሎሪ ይሸፍናል። ይህም ጂም ውስጥ ከ1 ሰዓት ተኩል በላይ አሳልፋችሁ የምታቃጥሉትን የካሎሪ መጠን ይተካል። ስለዚህ ሳታስተውሉ በተጠቀማችሁት ፈሳሽ ካሎሪ ምክንያት 1 ሰዓት ሙሉ የሰራችሁት ስፖርት ባከነ ማለት ነው። ከዛም ባለፈ ፈሳሽ ካሎሪዎች የጥጋብ ስሜትን መፍጠር ስለማይችሉ አሁንም ሌላ ምግብ እንድትመገቡ ምክንያት ሊሆኑ ይችላሉ። በዚህም የተነሳ ክብደት የመቀነስ ፕላን ላይ ትልቅ እንቅፋት ይሆኑባቸዋል። 9ኛ ላይ የምናገኘው የተጠበሱ ምግቦችን ነው። የተጠበሱ ምግቦች በውስጣቸው ዴንስ የሆነ የካሎሪ መጠን አላቸው። አንድ ፋት በ1 ግራም በውስጡ 9 ካሎሪ ሲኖረው ካርቦሃይድሬትና ፕሮቲን ግን በ1 ግራም በውስጣቸው የሚይዙት 4 ካሎሪ ብቻ ነው። የተጠበሱ ምግቦች በሚጠበሱበት ዘይት የተነሳ በውስጣቸው ብዙ ፋቶችን ይይዛሉ። እነዚህ ቅባቶች በ1 ግራም 9 ካሎሪ አላቸው ማለት ከሌሎች ከፕሮቲንና ከካርቦሃይድሬቶች በላይ በውስጣቸው ብዙ ካሎሪዎችን ይይዛሉ። ስለዚህ አንድ ምግብ በምትመገቡ ሰዓት አጠገቡ የተጠበሰ ድንች ወይንም የተጠባበሱ ምግቦች ለምሳሌ በፌ በምታነሱ ሰዓት ብዙ በዘይት የተጠበሱ ምግቦችን ምግብ ላይ በሳይድ መልክ ይቀመጣሉ። እነዚህን ምግቦች በምትመገቡ ሰዓት ክብደት የመቀነስ ፕላን ካላችሁ ክብደት የመቀነስ ፕላናችሁን ክብደት ወደ ማግኘት ፕላን ቀየራችሁት ማለት ነው። ስለዚህ በተቻላችሁ መጠን ከምግባችሁ ውስጥ የተጠበሱ ምግቦችን ማስወገድ ይኖርባችኋል። 8ኛ ላይ የምናገኛቸው ነጭ ዳቦዎችን እና ሪፋይንድ የሆኑ ካርቦሃይድሬቶችን ነው። እነዚህ አይነት ምግቦች ቶሎ ዳይጀስት ይሆናሉ፣ ነገር ግን በደም ውስጥ የስኳር መጠን እንዲጨምር ያደርጋሉ። ይሄም ረሃብ ቶሎ እንዲፈጠር ምክንያት ይሆናል። ለምሳሌ ጠዋት ላይ ነጭ ዳቦን ከሻይ ጋር ብትጠቀሙ ከ2 ሰዓት በኋላ መልሶ የረሃብ ስሜት ይፈጠርባችኋል። እዚህ ጋር ልብ ማለት ያለባችሁ ይህንን ነጭ ዳቦ ቁርስ ላይ በመመገባችሁ ምክንያት አላስፈላጊ የሆነ ምግብ ከ2 ሰዓት በኋላ እንድትመገቡ ምክንያት ይሆንባችኋል። እነዚህ ምግቦች ነጭ ዳቦ፣ ፓስታ፣ ብስኩት፣ ኬክና ዶናትን የመሳሰሉ የምግብ አይነቶች ናቸው። እነዚህን ከአመጋገባችሁ ውስጥ ሙሉ ለሙሉ ማስወገድ አለባችሁ የሰውነት ክብደት መቀነስ የምትፈልጉ ከሆነ። 7ኛ ላይ የምናገኛቸው በተለምዶ ጤናማ ተብለው የሚጠሩ ነገር ግን የስኳር መጠናቸው ከፍተኛ የሆኑ የምግብ አይነቶችን ነው። እነዚህም ማር፣ ለውዝ፣ ቴምርና ፍራፍሬዎችን የመሳሰሉ የምግብ አይነቶች ናቸው። እነዚህ ምግቦች ጤናማ የምግብ አይነቶች ናቸው። ነገር ግን በውስጣቸው ብዙ ካሎሪዎችን ስለሚይዙ ብዙ ሰዎች ሳያስቡ የሚሸወዱት እነዚህን በሚመስሉ የምግብ አይነቶች ነው። እነዚህ ምግቦች ሄልዚ ናቸው። ነገር ግን ሄልዚ የሚል ሌብል ቢሰጣቸውም በውስጣቸው ብዙ ካሎሪዎችን ይይዛሉ። ነገር ግን ብዙ ሰዎችን የሚሸውዱት በራሳቸው ምግብ መሆን አይችሉም። ከሌላ የምግብ አይነቶች ጋር የሚጣመሩ የምግብ አይነቶች ናቸው። ለምሳሌ ማርንም ወይንም ለውዝንም ብትወስዱ ብዙ ካሎሪ ቢኖረውም እሱን በልታችሁ ብቻ ራባችሁን ማስታገስ አትችሉም። ስለዚህ በአንድ ሰዓት ሌሎች ምግቦችንም ጨምራችሁ እንድትበሉ ምክንያት ይሆናሉ። ስለዚህ መመገብ ካለባችሁ በላይ ብዙ ካሎሪዎችን እንድትመገቡ ስለሚያደርጓችሁ ክብደት መቀነስ ፕላናችሁ ላይ ሲሪየስ ከሆናችሁ እነዚህ ምግቦች ክብደት እስክትቀንሱ ድረስ ሙሉ ለሙሉ ማቆም አለባችሁ፣ ወይንም የምትጠቀሙትን መጠን እጅግ ማስተዋል ይኖርባችኋል።
ስድስተኛ ላይ የምናገኛቸው አልትራ ፕሮሰስድ የሆኑ ምግቦችን ነው። እነዚህን የተቀነባበሩ ምግቦች ሰዎች ሳያስተውሏቸው ከ20 እስከ 30% ይጠቀማሉ። ለምሳሌ ፊልም እያያችሁ ወይንም ቲቪ እያያችሁ አንድ ባግ ቺፕስ ሳታስቡት ልትጨርሱ ትችላላችሁ። በተለምዶ ብዙ ሰዎች እንዲወፍሩ ምክንያት ከሚሆኑ ከ20 እስከ 30% የሚሸፍኑት እነዚህ አልትራ ፕሮሰስድ ፉዶች ናቸው። ብዙ ሰዎች መክሰስ ሰዓት ላይ ሳያስተውሉ እነዚህ ምግቦች አዘውትረው ይጠቀማሉ። እነዚህም እንደ እርጥብ፣ ፒዛ፣ በርገር፣ ሸዋርማ እነዚህ ፋስት ፉዶች ሰውነታችሁ ክብደት እንዲጨምር ከ20 እስከ 30% ምክንያት ናቸው። ስለዚህ ክብደት የመቀነስ ፕላናችሁ ላይ ሲሪየስ ከሆናችሁ እነዚህ ምግቦች ሙሉ ለሙሉ ከአመጋገባችሁ ውስጥ ማስወገድ መቻል ይኖርባችኋል። አምስተኛ ላይ ሙሉ ለሙሉ ማስወገድ ያለባችሁ አልኮሎችን ነው። የሰውነት ክብደት የመቀነስ ፕላን ከጀመራችሁ አልኮሎችን ማቆም መቻል ይኖርባችኋል። የአልኮል ትልቁ ችግር ፋት በርን እንዳታርጉ ሰውነታችሁን ይከለክለዋል። አልኮል በምትጠቀሙ ሰዓት ከዛም ቀጥሎ ምግብ ብትመገቡ ሰውነታችሁ ፋት በርን ማድረግ ያቆምና ያንን አልኮል በርን ማድረግ ይጀምራል። ይሄም ሰዓታትን ይወስዳል። በዚህም የተነሳ አልኮል የሚጠቀም ሰው ፋትን የማቃጠል ሂደትን ስለሚገታ ክብደት እንዳትቀንሱ ትልቅ እንቅፋት ይሆንባቸዋል። አራተኛ ላይ የምናገኛቸው የምግብ ዘይቶችን ነው። ብዙ ጊዜ በእኛ ሀገር የምግብ ዝግጅት ውስጥ ብዙ ዘይቶችን እንጠቀማለን ለማጣፈጥ በሚል ምክንያት። ነገር ግን አንድ ማንኪያ ዘይት በውስጡ 120 ካሎሪ እንደሚይዝ ስንቶቻችሁ ታውቃላችሁ? አንድ ምግብ ለማጣፈጥ በሚል ምክንያት እስከ 4 ማንኪያ ዘይት ብትጨምሩ ያ ድምሩ እስከ 500 ካሎሪ ይደርሳል። 500 ካሎሪ ማለት ራሱን የቻለ አንድ ምግብ እንደማለት ነው። ወይንም ጂም ውስጥ 1 ሰዓት ሙሉ ሰርታችሁ ልታቃጥሉት የምትችሉት የካሎሪ መጠን ነው። ስለዚህ በቀላሉ ከዘይት ያገኛችሁት 500 ካሎሪ እንደ ምግብነት ሰውነታችሁ ውስጥ ገብቶ የጥጋብ ስሜትን መፍጠር አይችልም። ስለዚህ ተጨማሪ ሳታስተውሉ ያገኛችሁት የካሎሪ መጠን ይሆናል። በዚህም የተነሳ ክብደት እንዳትቀንሱ ብቻ ሳይሆን ክብደት እንድትጨምሩም ምክንያት ይሆናል። ስለዚህ ክብደት ቀነስ ጆርኒያችሁ ውስጥ እጅግ ልታስተውሉ የሚገባው ኩኪንግ ኦይሎችን የምትጠቀሙበትን መንገድ ነው። ሌሊት ላይ የምንመገባቸው ምግቦችን ነው። እራት ከበላችሁ በኋላ ሌሊት ላይ ምንም አይነት ምግብ መመገብ የለባችሁ። በዛ ሰዓት የምትመገቧቸው ምግቦች ሰውነታችሁ በርን ከማድረግ ይልቅ ስቶር ማድረግ ይቀነዋል። ስለዚህ ሌሊት ላይ የምትመገቧቸው ምግቦች የእንቅልፍ ሰዓታችሁን ስለሚገድቡት በዚህም የተነሳ የረሃብ ሆርሞናችሁ ይጨምራል። ይህም ኮንትሮል ስለሚያሳጣችሁ ብዙ ምግቦችን እንድትመገቡ ምክንያት ይሆናሉ። ብዙ ሰዎች ክብደት የሚጨምሩበት ምክንያት እስከ 40% የሚሆነውን ካሎሪያቸውን ሌሊት ላይ ምግብን የመመገብ አባዜ ስለሚኖራቸው ነው። ቺት ሚሎችን ነው። ብዙ ሰዎች ለሳምንታት ዳይት ካደረጉ በኋላ ውፍረት እንዲጨምሩ ምክንያት የሆኑባቸው ምግቦች ከአመጋገባቸው ውስጥ ካስወገዱ በኋላ ቺት ሚሎችን ይጠቀማሉ፣ ወይንም በተለምዶ ሪዋርድ ሚል ተብለው ይጠራሉ። ስለዚህ አንድ ሰው ለሳምንታት ዳይት ላይ ቆይቶ አንድ ሚል ቺት ቢያደርግ ያ ቺት ያደረገው ምግብ ወይንም ሪዋርድ ሚል እስከ 500 ካሎሪና ከዛ በላይ ሊሸፍን ይችላል። ይሄም በአንድ ቀን ውስጥ ማግኘት የነበረበትን ካሎሪ ከአንድ ምግብ ያገኛል። ከዛ ቺት ሚል ተብሎ ከተጠራው አንድ ምግብ የተገኘው ካሎሪ ከ4 እስከ 5 ቀን የተገኘ ፕሮግረስን ወደ ኋላ የመመለስ አቅም አለው። ስለዚህ አንድ ሰው ክብደት የመቀነስ ፕላን ላይ ከሆነ ክብደት ቀንሶ ሰውነቱ የሚፈልገው ደረጃ ላይ እስኪደርስ ድረስ ምንም አይነት ቺት ሚል አስፈላጊ አይደለም። አንደኛ ላይ የምናገኘው እንቅልፍን ነው። ብዙ ሰዎች እንቅልፍን ጡንቻ ከመገንባት ጋር ያገናኙታል። አንድ ሰው ስፖርት ሰርቶ አመጋገቡን አስተካክሎ በቂ እንቅልፍ የሚያገኝ ከሆነ ሰውነታችሁ ጡንቻ እንዲገነባ ምክንያት ይሆናሉ። ይሄም ጥሩ የሆነ ቴስቶስትሮን መጠን እንዲፈጠር ስለሚያደርጉ ነው። ነገር ግን በቂ እንቅልፍ የማታገኙ ከሆነ ሰውነታችሁ ጡንቻ እንዳይገነባ ብቻ ሳይሆን ፋት ጌን እንዲያደርግ ምክንያት ይሆናሉ። ይህም የሚሆነው የስትረስ ሆርሞናችሁ እንዲጨምር ስለሚያደርጉ ነው። እነዚህ የስትረስ ሆርሞኖች ኮርቲዞል ተብለው ይጠራሉ። እነዚህም ፋት ስቶሬጅ እንዲከማች ሰውነታችን ላይ ዋነኛ ምክንያት ናቸው። እነዚህ የኮርቲዞል መጠኖች በሚጨምሩ ሰዓት ክሮኒክ ስትረስ እንዲፈጠር ምክንያት ናቸው። ሰዎች በብዛት ጭንቀት ውስጥ በሚገቡ ሰዓት ኢንሱሊን ሴንሲቲቪቲ ይቀንሳል። በዚህም የተነሳ አብዛኛውን የምትጠቀሙት ካሎሪ ሰውነታችሁ በፋት መልክ ያስቀምጠዋል። ይህም ሰዎች እንዲወፍሩና ክብደት እንዲጨምሩ አንዱ ሳይንሳዊ ምክንያት ነው። ስለዚህ በቂ እንቅልፍ መተኛት ጡንቻ ከመገንባት ጋር ሳይሆን ውፍረት እንድትጨምሩም እንደ ዋነኛ ምክንያት ነው። ወይንም ክብደት የመቀነስ ፕላን ውስጥ ከሆናችሁና በቂ እንቅልፍ የማታገኙ ከሆነ ለውጣችሁ የዘገየበት ዋነኛው ምክንያት ሊሆን ይችላል። ከ6 እስከ 8 ሰዓት መተኛት ይመከራል። እንዲሁም ሃይድሬሽን ጥሩ እንቅልፍ እንድተኙ እንደ ምክንያት ናቸው። ከ3 እስከ 4 ሊትር ውሃ በቀን መጠጣት ጥሩ የእንቅልፍ ጊዜ እንዲኖራችሁ ይረዳችኋል። ስፖርት እየሰራችሁ አመጋገባችሁን አስተካክላችሁ ጥሩ ውጤት እያያችሁ መታችሁ ውጤታችሁ ከቆመ ወይንም ደግሞ ውጤት እምቢ ካላችሁ እነዚህን ያየናቸውን 10 ነገሮች ብታስተካክሉ ውጤት እንድታዩ ያግዟቸዋል። አይሆፕ ይሄን ቪዲዮ እንደወደዳችሁት። ቪዲዮውን ከወደዳችሁት ላይክ በማድረግ ሌሎች ሰዎች ጋር እንዲደርስ አልጎሪዝሙ ስለሚረዳኝ ቪዲዮውን ላይክ ማድረግ
ማድረግ እንዳትረሱ። ቻናሌን ሰብስክራይብ ላደረጋችሁልኝና ሰፖርት ለምታደርጉኝ ከልብ አመሰግናለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ኦንላይን ኮቺንግን ጆይን ማድረግ የምትፈልጉ የተለያየ የዓለም ክፍል ያላችሁ አውሮፓ፣ አሜሪካ፣ አረብ ሀገር የተለያየ የዓለም ክፍል ላይ ያላችሁ እዚህ ስክሪን ላይ እንደምታዩት በ3 ወር፣ በ6 ወር፣ በ8 ወር የተለያየ የፓኬጅ አማራጭ አላችሁ። ራሳችሁን ትራንስፎርም ማድረግ የምትፈልጉ ከሆነ ክብደት መቀነስ፣ ጡንቻ መገንባት የተለያዩ የኮቺንግ ፓኬጆች አሉ። ታች ላይ በማስቀምጠው የዋትስአፕ የቴሌግራም እንዲሁም የኢሜል አድራሻ ኦንላይን ኮቺንግ የሚል መልእክት ካስቀምጣችሁልኝ ፎርም ልኬላችሁ ሬጂስተር ማድረግ ትችላላችሁ። እንዲሁም ይሄን ቪዲዮ ስፖንሰር ያደረጉልን ኤሌፋንት ኑትሪሽኖች ናቸው። ጥሩ የሆነ የአውሮፓና የአሜሪካ ሰፕሊመንቶችን ያቀርባሉ። ጥሩ ዴሊቨሪም አላቸው። ስክሪኑ ላይ በምታገኙት ስልክ ቁጥር ደውሉላቸው። በቀጣይ ቪዲዮ እስክንገናኝ ባይ